ሰላም ውድ የምርሲፒ ቻናል ተከታታዮች እንደምን ከረማችሁ? ዛሬ ይዤ የመጣሁት እዚህ ጋር የምታዩትን ጎመን በተልባ እንዲሁም በሽሮ እንዴት አድርገን እንደምንዘጋጅ ይሆናል። እስከ መጨረሻ ድረስ አብራችሁን ቆዩ። ያው ዛሬ በሸክላ ድስት ነው የምሰራው። እዚህ ጋር ይበቃኛል ብዬ የማስበውን ያህል ሽንኩርት አድርጌያለሁ። እኔ የተጠቀምኩት ሽንኩርት አንድ መካከለኛ የሚሆን ሽንኩርት ነው እና እንደምታዩት ሽንኩርቱን በራሱ ውሃ ጠበስ ጠበስ እያደረኩት ነው ያለሁት። አሁን ልክ ውሃውን ሲጨርስ ምንድን ነው ያደረኩት? ዘይት ጨምሬያለሁ። ያው እኔ የተጠቀምኩት አቮካዶ ዘይት ነው። በዘይቱም እንደዚሁ ለ3-4 ደቂቃ ለሚሆን ጊዜ ጠበስ ጠበስ አደረግኩት። ከዛ ምንድን ነው የማደርገው? ውሃ እከልሳለሁ። ውሃ ከከለስኩ በኋላ ልክ ውሃው ሊፈላ ሲል ምንድን ነው የጨመርኩት? እኔ ምጥን ሽሮ ጨምሬያለሁ። አላበዛም፣ ምክንያቱም እንዲወፍር አልፈልግም። ቀጠን ያለ እንዲሆን ነው የምፈልገው አሁን ለጊዜው። ምክንያቱም በኋላ የምንጨምራቸው ሌላ ግብአቶች ስላሉ መወፈሩ አይቀርም። አሁን እንደምታዩት በደንብ አድርጌ ያው ጓጓላ እንዳይኖረው በደንብ አድርገን መምታት አለብን ሽሮውን። ከዛ በኋላ እንደምታዩት ቀጠን ያለ ነው። ከድነን ሽሮውን እናበስለዋለን። ያው በመሀል አይት እያደረግን እናበስለዋለን። እንደምታዩት ትክትክ ብሎልኛል ሽሮ። ከዛ እዚህ ጋር ተቀቅሎ ተከትፎ የተዘጋጀ ጎመን አለኝ። እሱን እጨምራለሁ። ጎመኑን እኔ የጨመርኩት ያው ሽሮ ከበሰለልኝ በኋላ ነው። ምክንያቱም ጎመኑ የተቀቀለ ጎመን ነው። ያው ሙሉ ለሙሉ የበሰለ ባይሆንም የተቀቀለ ጎመን ነው። አሁን ጎመኑ ስጨምር እንዳያችሁት ወፈር እንደማለት ብለዋል። ከዛ ልክ ጎመኑ እንደጨመርኩ ነኝ እዚህ ጋር የተከተፈ ነጭ ሽንኩርት ጨምሬያለሁ። የተጠቀምኩት የነጭ ሽንኩርት ብዛት ወደ 5-6 ፍሬ ይሆናል። ምክንያቱም አሁን የምንሰራው የተልባ ወጥ ነጭ ሽንኩርት ሲኖረው ደስ ይላል፣ ቃናው ጥሩ ይሆናል። አሁን ምንድን ነው የጨመርኩት? ተልባ ለወጥ ተብሎ የተዘጋጀ የተፈጨ ተልባ ነው የጨመርኩት። ያው ለወጥ ሲዘጋጅ ገባ ይለዋል። ስንቆላ ተልባውን ገባ አድርገን ነው የምንቆላው። ያው በጣም ሳይሆን ያው ግን ከምንጠጣው ተልባ በጣም ይለያል። አሁን እንደምታዩት እኔ በቃኛል ብዬ የማስበውን ያህል እየጨመርኩ ነው ያለሁት። አይት እያደረግኩ ያው ይበቃኛል የምለውን ያህል እኔ ጨምሬያለሁ። ያው እንደየፍላጎታችሁ ነው። በዛ ማድረግም ማሳነስም ትችላላችሁ ተልባውን። ግን እኔ ያው በዛ ሲለው ነው የምወደው። ስለዚህ እንደዛ ነው ያደረግኩት። አሁን ተልባውንም የጨመርኩት ብዙም አልቆየሁም። ሽንኩርት ያው አድርገን ሽሮ ጨምረን ከዛ ከሽሮ ከበሰለ በኋላ ነው ጎመኑ የጨመርኩት። ከጎመኑ በኋላ ነጭ ሽንኩርት አደረኩ። ከዛ ደግሞ ተልባ አደረግኩ። አልቆየሁም። ከዛ ያው እያንተከተክን እንሄዳለን። መጨረሻ ላይ ጨው ጨምሬያለሁ እንዳያችሁት። በመሀል ያው ጊዜ ይወስዳል። ያው አጠር እንዲል ቪዲዮ እንዳይረዝምባችሁ ብዬ ነው እና እንደዚህ በደንብ ትክትክ እናደርገዋለን። እሳቱን ቀነስ አድርገን እንደምታዩት በጣም የሚያምር የተልባ በሽሮ በጎመን ወጥ ነው። ያው ዘይት አለመጠቀም ትችላላችሁ። እኔ ትንሽ አድርጌያለሁ። እናንተ ዘይት ካልተጠቀማችሁ ከመጀመሪያ ጀምሮ ሽንኩርቱን ስታቁላሉ ተልባውን ማድረግ አለባችሁ እና አንድ ላይ መታሸት አለበት ከሽንኩርቱ ጋር። እንደዛ ነው ሲሰሩ ያየሁት። ያና እንደምታዩት ወደ ገበታ አቅርቤዋለሁ። እዚህ ጋር የተጋገረ ትኩስ እንጀራ አለኝ እና ያው የተልባ ወጡ እንጀራ እስኪጋገር ምናምን ያው ቀዝቀዝ ብሏል። ቀዝቅዟል። ቆንጆ ነው።
ትኩስ እንጀራ በትኩስ ወጥ ከሚሆን እንደዛ ሲሆን በጣም አሪፍ ነው። ጣዕሙ የሚበልጥ እንዲወጣው ሆኗል። መቀዝቀዙ የጎመን ተልባ ሽሮ ወጡ በጣም አሪፍ ሆኗል እና እንዳያችሁት ይህንን የሚመስል አይነት የምግብ አይነት ነው ዛሬ ይዤላችሁ የመጣሁት። በጣም እንደምትወዱት እርግጠኛ ነኝ። እናንተም ሰርታችሁ ሞክሩት እላለሁ። ስለተከታተላችሁ እጅግ በጣም አመሰግናለሁ። ሌላ ጊዜ በሌላ ስራ እስከምንገናኝ ደህና ሁኑ።